ኢትዮጵያ ተባለች የምትባል ይህች ሀገር ስንት ስም አላት? ኢትዮጵያ ናት ወይስ አቢሲኒያ ወይስ ሀበሻ? በኢትዮጵያ ውስጥ የሚኖሩ ህዝቦች በእምነት የጋራ ታሪክ አላቸው? አንድ ህዝብ ድልን የራሱ አድርጎ የሚተርክ ሲሆን ሌላው ህዝብ ግን ያ ድል የራሱ አይደለም ሲል የሚከደው ለምንድን ነው? እነዚህ ህዝቦች በጋራ የሚይዙት የጋራ ታሪክ ተፈጥሮ ምንድን ነው? የጋራ ታሪክ ማለት ከጋብቻ የሚመጣ ነው ወይስ አንድ ላይ ታሪክ ከመፍጠር የሚመጣ ነው? ሰላም ይድረስልን። እርሶምና ቤተሰቦቹ ሁሉ ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ ውይይታችን የሀገራችንን ህዝቦች የጋራ ታሪክ በመመርመር ላይ ያተኩራል። አንድ ህዝብ የጋራ ታሪክን እንደ የራሱ ብቸኛ ንብረት ለመቆጠር ቢፈልግ ምን ይባላል? በተቃራኒው አንድ ህዝብ ከሌሎች ጋር ምንም የጋራ ታሪክ የለኝም ቢል ምን ይባላል? እውነቱ ምንድን ነው? እነዚህ ህዝቦች በእውነት የጋራ ታሪክ አላቸው ወይስ የላቸውም? ለምንድን ነው ኤቢኦ ፓርቲ ኦሮሞ ህዝብ ከኢትዮጵያ ጋር ምንም የጋራ ታሪክ የለውም ብሎ የሚከራከረው? ለምንድን ነው የአድዋ ድል የኦሮሞ ህዝብ አይደለም ተብሎ የሚካደው? በዚያ ጦርነት ውስጥ ከ12 ወታደራዊ መሪዎች 9ኙ ኦሮሞ ሆነው ሳሉ ለምንድን ነው አንዳንዶች ድሉ የኛ አይደለም ብለው የሚያጠለሩት? ከ24000 ወታደሮች 17000 ኦሮሞ ሆነው ሳሉ ለምንድን ነው የአድዋ ድል የኦሮሞ አይደለም ተብሎ ለረጅም ጊዜ ሲከራከር የቆየው? ኦሮሞ የደም ዋጋ ከፍሏል ተብሎ እንኳ እስከማይመሰክር ደረጃ። ብዙ ታሪኮች እንደሚመሰክሩት ኢትዮጵያ ተባለች የምትባል ሀገር በቅርብ ጊዜ የተገነባች በጦር ኃይል በቃዌ የተመሰረተች ግዛት ናት። መጀመሪያ ንጉሥ ቴዎድሮስ ይህችን ኢትዮጵያ ለመገንባት የመጀመሪያ ሙከራ ቢያደርግም እነሱ ያሰቡትን መገንባት የቻለው ግን ሚኒሊክ ሁለተኛ ነበር። አንድ ሀገር በክብርና በኩራት ለመኖር የራሷ ሉዓላዊ መንግስት ሊኖራት ይገባል። ሆኖም የሀገር ዜጎች ብዙ ብሔረሰቦችን ያቀፉ ሲሆኑ መንግስት በፖለቲካ መንገድ ብቻ መረጋጋት አይችሉም። ምክንያቱም የእንደዚህ አይነት መንግስት ግንባታ በአንድ ብሔረሰብ የበላይነት ላይ የተመሰረተ በመሆኑ በሀገሪቱ ውስጥ ያሉ ሌሎች ብሔረሰቦች ይፈናከላሉ፣ ይጨቆናሉ፣ መብቶቻቸውም ሊጣሱ ይችላሉ። ይህ የሚከሰተው አንድ ብሔረሰብ በሀገሪቱ ላይ ካለው ስልጣን ነው። በኢትዮጵያ ውስጥ አንድን ብሔረሰብ ብቻ የሚወክል መንግስት ተቋቁሞ ነበር። ያ መንግስት የዚያ አንድ ብሔረሰብ ብቻ ነበር። በዚህም ምክንያት የራሱን ብሔረሰብ የበላይነት ለማስጠበቅ ሲል ይህ መንግስት በቁጥጥሩ ስር ባሉ ብሔረሰቦች መካከል ቋንቋውን፣ ባህሉን፣ ሃይማኖቱን እና ታሪኩን ያስፋፋ ነበር። ይህ መንግስት ያተኮረው በራሱ የፖለቲካና ኢኮኖሚ ጥቅም ላይ ብቻ ነበር። ሆኖም በማታለል ራሱን ለሁሉም ብሔረሰቦች የሚቆም መንግስት አድርጎ ያቀርባል። የሀገሪቱ ሌሎች ብሔረሰቦች የእኛን መንግስት ለመቀበል ፈቃደኛ ካልሆኑ ያ የአእምሮ ውስብስብ ችግር ነው በማለት መጥቀስ እንዲቀበሉ ያስገድዳል። በተግባር ግን የሚሰራው ለራሱ ብቻ ነው። የሌሎች ብሔረሰቦችን ጥቅም፣ ሃይማኖታቸውን እና ግል ጉዳዮቻቸውን ያወክላል፣ ያፈራረሳል፣ ያፈናቅላል። በወታደራዊ ኃይሉ በመጠቀም እነዚህን የተገዙ ህዝቦችና ብሔረሰቦች የመንግስትን ቋንቋ እንደ የራሳቸው ቋንቋ፣ የበላይ ብሔረሰቡን ባህል እንደ የራሳቸው ባህል እና ታሪኩንም እንደ የራሳቸው ታሪክ እንዲቀበሉ ያስገድዳል። ለዚህ ማስገደድና ማገዝ ዋነኛው መሳሪያ እስራት ነው። ራሱን እነዚህን ብሔረሰቦች ላይ ሲጭን የተገዙት ህዝቦች ቀደም ሲል የወደዷቸውን፣ ይኩራሩባቸውን፣ ለትውልድ መኖሪያቸው ነበሩት ነገሮችን በግዴታ ይጥላል። የተገዙት ህዝቦች ይህን ማገዝ በፈቃዳቸው እንደተቀበሉ በማስመሰል መንግስት ይህን ህግ ያደርጋል። ስለዚህ ለበላይነቱና ስልጣኑ አሰማኝ ትርካ ለመፍጠር ሲል ታሪኩን ወደ ኋላ ዘርግቶ የራሱ ረጅም ስርወ መንግስት እንዳለው ይናገራል። በጭቆናና በጭካኔ በተገነባ ስልጣኑ በመጠቀም ሁሌም እንደዚህ ነበር በማለት ሐሰተኛ ታሪክ በመትረክ ህዝቡን ለማታለል ይፈልጋል። የኢትዮጵያ ብሔራዊ ማጣዊያ በሚል ርዕስ የተጻፈው ሰነድ ለአንድ ብቸኛ ብሔረሰብ የተሰጠ ሆኖ እስከ ዛሬም ኢትዮጵያ ሁሌም እንደዚህ ነበረች ይላል። የራሱ ወገን ረጅም ዕድሜ እንዲኖረው ይመኛል። ያለፉትን ንጉሳኑን ታሪክ የሚተርከው በጉልበት ድል አድርገው እንዳለፉ ነው። የተገዙትን ለማታለል ነው። ሀገሪቱን ገዛ ብሔረሰብ የራሱን ዘሮች የመንግስት የፖለቲካና ስልጣን አባቶች አድርገው ይሾማል። በተጨማሪም ሃይማኖቱን በማስፋፋት በላይነት ይሰጠዋል። ይህ ብሔረሰብ እምነቱን ለማስፋፋት መለኳዊ ጥሪ እንደተቀበለ ይናገራል። ለዚህ ድርጊት ጥሩ ምሳሌ የአማራ ብሔረሰብ በሚኒሊክ ዘመን ኢትዮጵያን ለመግዛት ነው።
አማሮች ንጉሳቸውን ሚኒሊክ እንደከተለው ይጠሩት ነበር። ሚኒሊክ ማለት የሰለሞን ልጅ የዳዊት ልጅ ማለት ነው። ከዚህ ባሻገር ሚኒሊክ ማለት የእግዚአብሔር መልእክተኛ ማለት ነው። እግዚአብሔር ሚኒሊክን ልኮታል። ስሙ ምኒልክ ማለት ነው። ትርጉሙም ምን ያህል ታላቅ ነው ማለት ነው። ምናልባት እንደ እግዚአብሔር ያህል ታላቅ። እንደነዚህ አይነት አታላይ ትርካዎች በሰፊው ይዛማቱ ነበር። በተመሳሳይም የኃይለ ሥላሴ መንግሥት እንደ አምላክ ይከበር ነበር። ልደቱም በየዓመቱ በብሔራዊ በዓል ይከበር ነበር። የሚኒሊክ መንግሥት ሥልጣን አባቶች እነዛ ጨካኞች፣ ርኅራኄ የሌላቸው መሠረታዊ ሰብአዊና ትውልድ መብቶችን የከለከሉ ሕዝቦች በኢትዮጵያ ሕዝቦች ላይ አሰቃቂ ድርጊቶችን ፈጽመዋል። ይህን በአጋጣሚ አልሰሩትም ነበር፣ ነገር ግን ሆን ተብሎ ለብሔረሰብ መስፋፋት ሲሉ ነበር። የኢትዮጵያን ሕዝቦች ለመግዛትና ወገናቸውን ለማስፋፋት ሁለት ዘዴዎችን ተጠቅመዋል። የመጀመሪያው በማታለልና በማስመሰል ማስገዛት ነበር። ሁለተኛው በኃይል ወታደራዊ ወረራ ነው። አስፈላጊ ሆኖ ሲገኝ ግን ሁለቱንም ዘዴዎች በማተማረቅ ገላቸውን ያሳካሉ። የዚያ መስፋፊያ ሥርዓት አንድ ጸሐፊ ስለ ንጉሥ ሚኒሊክ ሲናገር እንዲህ አለ። እግዚአብሔር ሚኒሊክን በኢትዮጵያ ልኮታል። ሚኒሊክ እንዴት ነው ታላቅ የሆነው? ምናልባት እንደ እግዚአብሔር ያህል ታላቅ? ወደ እኛ የተላከው ይህ ሰው በእውነት ምን ያህል ታላቅ ነበር? ጸሐፊው ስለ ንጉሡ የሚነገሩት እነዚህን አታላይ ትርካዎችን በመዘገብ ቀጠለ። እንደተመዘገበ እግዚአብሔር ሚኒሊክን ልኮታል። መልአክ ማሸነፍ አይደለም። እንደ ቴዎድሮስ፣ ዮሐንስ፣ ተክለ ጊዮርጊስ ያሉ ንጉሣን አልነበሩም? ሚኒሊክ ግን እንደነዚህ ንጉሣን አላሸነፈም። እግዚአብሔር ሚኒሊክን ሁለተኛ መርጦ በላከ ጊዜ እንዲህ አለው፣ ሂድ፣ ኢትዮጵያ እየሰቃየች ነው። የኢትዮጵያ ሕዝብ እያለቀሰ ነው። የዚያ ሕዝብ ሐዘን በጣም ብዙ ነው። ሂድ፣ ኢትዮጵያን በርታ በላት። የደሆችን አፍ ክፈትላቸው። ግራ መጋባታቸው ጨለማ ነው፣ ትምህርት ግን ብርሃን ነው። ስለዚህ ጨለማ ከኢትዮጵያ ላይ ተነስቶ ብርሃን ለሷ እንዲወጣ፣ የተደበቀው ነገር እንዲገለጥ፣ የራቀው ነገር እንዲቀርብ አስተምር፣ አስተካክል፣ ጠብቅ አልኩህ። ለራስህ ሳይሆን ለኢትዮጵያ ነው የላኩት። አማራ ጸሐፊዎች እንደነዚህ ብዙ ትርካዎችን ይጽፉ ነበር። ሆኖም የእነዚህ ታሪኮች አመቅናኘው ትርጉማኔ ግልጽ ነው። እነሱ ይላሉ፣ ሚኒሊክ በእግዚአብሔር ተልኳል። እግዚአብሔር የሰው ልጆች ሁሉ ጌታ ነው። መሪያችን በሁሉ በላይ የሆነው እግዚአብሔር የተላከው ሚኒሊክ ነው። ለሚኒሊክ ተገዙ። በወታደራዊ ኃይል ለተገዙት ደግሞ ሚኒሊክ በእግዚአብሔር የተላከ ንጉሥ እንደሆነ እመኑና ተቀበሉ። ስለዚህ ይህ ባርነት የእናንተ ዕድል ነው። የሕዝብ ንብረት ይዘርፉ ነበር። ባሮችን ይገበያዩ ነበር። ሰዎችን ገድለው ንብረታቸውን ይዘርፉ ነበር። እንደዚህ አይነት ጭካኔ የተሞላባቸው ድርጊቶችን እየፈጸሙ በመቀጠልም እግዚአብሔር ሚኒሊክን ልኮታል በማለት ይናገሩ ነበር። ይህም እግዚአብሔር ክፋታቸውን እንደሚደግፍ አድርገው ይተረጉሙ ነበር። እውነቱ ግን እንዲህ አይደለም። ለሚኒሊክ ወረራ የሃይማኖት ድጋፍና ታሪካዊ ሕጋዊነትን የሚሰጥ ንግግር የተፈጠረው መንግስትን ለማጠናከር እንጂ እግዚአብሔር አንድን የሰው ዘር ከሌላው የሚበልጥ አድርጎ ስለሚያውቅ አይደለም። የሐበሻ መንግስታት ድርጊቶች ኦሮሞ ሕዝብ ከእነሱ ጋር ምንም የጋራ ታሪክ እንዳይኖረው አድርጎታል። እግዚአብሔር ሚኒሊክን ለኢትዮጵያ ብርሃን አምጣ ብሎ እንደላከው በመናገር በሃይማኖት ስም የተወሰደ ጠመንጃ ይዞ የመጣ ኦሮሚያን ጨለመ። የአንዳንዶችን እጆች ቆረጠ፣ የሌሎችን ጡቶች ቆረጠ፣ ሌሎችን ማረደ፣ ሌሎችን ከቤታችሁ አባረረ። ብዙ የኦሮሞ ጀግኖችን ጉቶታ በእግዚአብሔር ስም አስምሎ ቃል ኪዳን አስገብቶ ገደለ፣ እንደ አቢሼ ጋርባ። እንደዚህ ያለ ሕዝብ የማደጎ ልጅን እንደ አበቤ ጡፋ በኃይል መርዝ ያጠጣው አሁን የጋራ ታሪክ አለን ብሎ በድፍረት እንዴት ይናገራል? በእግዚአብሔር ስም ሰዎችን የሚረድ ጥቁር ሰውን በእግዚአብሔር ስም የሚያስበነክስ ሕዝብ፣ ይህ ምን አይነት ጭካኔ ነው? አንዳንዶች እስከ ዛሬም ይህን ታሪክ የሰራነው እኛ ብቻ ነን ብለው ይከራከራሉ። በመንግስት ስርዓት ውስጥ ያለው ኦሮሞ ሕዝብ እኛ የጋራ ታሪክ አለን ብሎ ይከራከራል። ከስርዓቱ ውጭ ያሉት ግን ከኢትዮጵያ ጋር የጋራ ታሪክ የለንም፣ ነገር ግን የተገዛንበት ታሪክ ብቻ ነው ያለን ብሎ ይከራከራሉ። የኦሮሞ ሕዝብ
ጥቂት እጆችና ጥቂት ጡቶች ብቻ ቀርተው እንደ አኖሌና ቻላንቆ ሆነው በሕይወት ሲተረፉ የአውሮፓ ነጭ ቅኝ ዶርመት መጥቶ በሰሜን ኢትዮጵያ ሰፈረ። በዚያን ጊዜ ቀሪዎቹ ፈረሳቸውንና ጋሻቸውን ይዘው ተነሱ። እጃቸውን የቆረጠባቸው ሕዝብ ሀገር ሄዱ። በቀሩት እጆቻቸው ተዋጉ እና ነፃ ወጡ። የተቆረጠው እጅ ራሳቸውን ነፃ አውጥተው ተመለሱ። ይህ አንዳንድ ፓርቲዎች የጋራ ታሪክ ሊኖረን ይችላል ብለው የሚከራከሩበት መሰረት ነው። አንድ ፓርቲ ኦሮሞ ይህችን ሀገር ለመገንባት አልተዋጋም ብለው ይከራከራል። ሌላኛው ፓርቲ ደግሞ በዚያን ጊዜ በኢትዮጵያና በኦሮሞ ሕዝብ መካከል የነበረው ግጭት እንደ ጉርሙ ጋባዮ ባሉ ምሳሌዎች በመንግስት እርቅ ሳይሆን በግንባር ቀደም ውጊያ እንደተዋጋ ይከራከራል። ስለዚህ የአድዋ ታሪክ ግጭት ታሪክ ነው እና ኦሮሞ ሀገርን ለመገንባት ተዋግቷል ብለው ይከራከራሉ። እንደኔ አስተያየት የተቀናጀው የታሪክ ትረካ እንደሚያመለክተው የሸዋ ቱላማ ሕዝብ በአድዋ ጦርነት ላይ ተሳትፎ አድርጎ አሸንፏል። ንጉሥ ምኒልክ ቀደም ብሎ ሸዋን በቅኝ ግዛትነት ስለያዘት ሌሎች አካባቢዎችን ለማስገዛት ነፃ ወጣች ሸዋን በመሰረት ተጠቅሞ እንዳነጻቸው ማስመስሎ ራሱን የሸዋ ንጉሥ አድርጎ ያስተዋውቅ ነበር። ከዚህ የተነሳ ዛሬም አንዳንድ ጊዜ ሰዎች ምኒልክ የሸዋ ንጉሥ አይደለምን ሲሉ ጥያቄ ሲያነሱ ይሰማል። ግልጽ ለማድረግ ያህል እሱ ቀደም ብሎ ሸዋን በቅኝ ግዛትነት ስለያዘት ሌሎችን ለማስገዛት በሸዋ ላይ በለጠ ይተራወም ነበር። ስለዚህ የሸዋ ቱላማ ሕዝብ ነፃ ወጥተናል፣ ተዋግተናል ብለው ተዋግተዋል ስለሚሰማኝ ይህ እውነት የሚያሳዝነው ግን ይህ ሥርዓት አሁንም በሕዝቡ ላይ የሚያደርሰው ጠላትነት ነው። ኦሮሞ ሕዝብ ስንት ውሳኔዎችን ተሸክሟል። ሆኖም ፈረሱንና ጋሻውን አንስቶ ተዋግቶ ድልን አስመዝግቧል። እንደዛም እያለ የተገዙትና የሞቱት አስከሬኖች በወፎች አሞራዎች ተበሉ ነበር። ምክንያቱም አልተቀበሩም ነበር። ሞታቸው በሃይማኖታቸው ምክንያት የኢትዮጵያ መሬት አረከሰ በሚል ሰበብ ነበር። ሕይወታቸው መሬቱን ነፃ አውጥታለች፣ ሞታቸው ግን አረከሰ ተብሏል። ከመካረብ ምዕራብ የመጡት ነጭ ሰዎች ግን በሃይማኖት ምክንያት ሞተዋል። አስከሬኖቻቸውም በሐበሻ ሕዝብ ተቀብረዋል። ቅኝ ግዛቱ ካለቀ በኋላ ኢጣሊያን ወደ ራሷ ሀገር ገባች እና ኢጣሊያኖች ከሐበሻ መንግስት ጋር ስምምነት ተፈጸመ። በዚህም መካኝነት የሐበሻ መንግስት ወታደራዊ መሳሪያዎችን ላክላቸው እና ሃይማኖቱን አስፋታ። ከኦሮሚያ ውስጥ ማዕድኖችን ቆፍሮ ወደ ውጭ ላከ። ይህ ሕዝብ የጋራ ታሪኩን በማክበር እንዴት በክብር መኖር ይችላል? የሚሆነው ሆኖ በአድዋ ትኩሩን አፍሪካዊ ጉራቻ አርፊካ ድል ያደረጉት የኦሮሞ ጀግኖች ታሪክ ምስጋና ይገባዋል። ክብር ነው። ባሮች ይዋጉ፣ ቢፈልጉም ይዋጉ። ድላቸው የክብር ምንጭ ነው። በሚቀጥለው የዚህ የኢትዮጵያ ታሪክ ክፍል ሰፋ ያለ ውይይት እናቀርብላችኋለን። የኢትዮጵያ ታሪክ መቼ እንደተመሰረተ፣ የኢትዮጵያ ማለት ምን እንደሆነ፣ ሐበሻ ማለት ምን እንደሆነ እንዲሁም ስለ አቢሲኒያ በሚቀጥለው ቪዲዮ እንመለከታለን። በመጨረሻም ላዳመጡን እናመሰግናለን። ቪዲዮአችንን በመምረጥ በማጋራት እና በመደመጀብ እንድታበረታቱን እንጠይቃለን። ይህ ነው መልእክታችን።